አታውሩ ብያለሁ። እንዴት ናቸው? ወይ ቋንቋ ልቀይር መሰለኝ። አልስጉድ ነው ያላችሁ። እንግዲህ መልስ መመለስ ወይ እኔ ነው ወይ ደግሞ ያህል ማለት ጌታ ይባረክ። ደስ ብሎኛል ዛሬ ከእናንተ ጋር አብሬ በማሳለፌ ደግሞ ከሁለቱም አጥቢያ ቤተክርስቲያን ጋር ደግሞ እንዲህ በአንድነት ጌታን እንድናመልክ እግዚአብሔርን ጊዜ ስለሰጠን ጌታ ይመስገን። ክብር ለኢየሱስ ይሁን። በጣም ስለነበረው ድንቅ ጊዜ ጌታን አክብሬያለሁ፣ አመስግኛለሁ። ከመጀመሪያው ጀምሮ የጌታ መንፈስ በክብር በኃይል በመካከላችን ነበር ማለት ድንቅ የጸሎት ጊዜ ነበረ፣ ድንቅ የሆነ አመራር ነበረ፣ የአምልኮ ጊዜ፣ እንደገና የልጆች አገልግሎት በጣም በቃ ተነቃቅተናል ማለት ነው። ጌታ ይመስገን። ዛሬ ደግሞ የጌታን ሀሳብ ላገለግል በጣም በደስታና በታላቅ በጣም በዚህ ስም ብዙ አገልጋዮች ተባርከናል። ጌታ ይመስገን እና የኔ ግን ለየት የሚለው ቀጭን ቦሌ በኋላ ደግሞ ቅባቱ ደግሞ እናየዋለን ማለት ነው። ጌታ ይባረክ። የአንዲት ሚስት ባል ዛሬ ደግሞ በመካከላችን ደግሞ 6ኛ ዓመታችንን የጋብቻችን በዓል እያከበርን ነው። በጣም ወዳት ማክብራት እግዚአብሔር የሰጠችን የትዳር አጋራለች። ያው ሁሌም እንደሚባለው ከጥሩ ሰዎች ጀርባ የማይነገርላቸው በጣም ጠንካራ ሴቶች እንዳሉ ይነገራል። እውነት ነው። በእኔ ቤትም እንደዛ ነው ያለው። የ5 ዓመት ልጅ አለኝ። እንደገና ደግሞ በመንገድ ላይ ነት ማለት ነው። ጌታ ይባረክ። ይህን ያህል ካልኳቸው በአዲስ አበባ በቀጠና 2 ቡሎንጌል ቤተክርስቲያን ከልጅነት ጀምሮ ሳገለግል ቆይቼ ቤተክርስቲያኔ በክብርና በመሪዎች ጉባኤ ስብስብ ጸልያ ባርካ እግዚአብሔር ወደ ልጅነት ወደ አስቀምጠው ራእይ አሰማርታኛለች እና በአዲስ አበባ ስትመጡ መታችሁ እንደምትጎበኙን ተስፋ አደርጋለሁ ማለት ነው። ቤቴል አካባቢ ላይ ቤተክርስቲያን ተክለናል። ቤተክርስቲያን አትከፈትም፣ ትተከላለች እና እንድንተክል እግዚአብሔር ረድቶናል። ክብር ለኢየሱስ ይሁን። ይህን ያህል ካልኳችሁ ይበቃኛል። ዛሬ የከበረ መልእክት የእግዚአብሔር ሀሳብ ወደ እኛ ይመጣል። ካለንበት ነገር ይወጣል። ማያልቅበት ጌታ ስሙ ይክበር። እስቲ አጨብጭቡለት። ሃሌሉያ ሃሌሉያ። ዝም ብዬ እዚህ ጉባኤ እንደመጣው እግዚአብሔር አንድ ቃል ወደ እኔ ያመጣል። ምናልባት ይህ ቃል ለብዙዎቻችን እንደሚጠቅም አምናለሁ። ምክንያቱም የእግዚአብሔር ቃል ምንም እንከን የማናውጣለት ለሁላችን የሚደርስ ጠቃሚ ቃል ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ሮሜ ምዕራፍ 10 ላይ ይላል። ይሄ የመልእክቴ አይደለም፣ ግን የጌታ መንፈስ ብዙ ጉባኤ ከመጣው በኋላ ያመጣው ቃል ነው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው ይላል። እስቲ በደንብ አሜን በሏል። አንዱ ጌታ የማን ጌታ ነው? የሁሉ ጌታ ነው። ለሚጠሩት ደግሞ ምንድን ነው ይላል? ባለጠጋ ነው ይላል። ምን ማለት እንደሆነ በአጭር ቋንቋ ልንገራችሁ። ለምሳሌ በሕክምናው ዓለም ወይም ደግሞ በሕክምና የተሰማሩ ዶክተሮች ካሉ ለምሳሌ የኩላሊት ችግር ያለበት ሰው የኩላሊት ስፔሻላይዝድ ያደረገ ሰው ጋር የሚኬደው ልክ ነህ። እንደገና ደግሞ የሆነ በቃ የጉበት ወይ የካንሰር ብቻ እያንዳንዱ በሽታ ስፔሻላይዝድ ያደረጉ ዶክተሮች ይኖራሉ እና ወደ እሱ ጋር የሚኬደው የኩላሊት ችግር ያለበት ሰው ጨጓራ የሚያክል ሰው ጋር አይሄድም። ሁሉም እንደየአስፈላጊነቱ የሚሰጠውን አገልግሎት ጋር የሚሄደው እና አንዱ ነገር ላይ ፐርፌክት ይሆንና ሌላኛው ነገር ላይ አይችልም። ልክ ነህ። እንደገና ሁላችን በምንነዳው መኪና ላይ ለምሳሌ የሞተር ክፍል ላይ በጣም ስፔሻል የሆነ የገራጅ መካኒክ ይኖራል። እግር ላይ ደግሞ ስፔሻላይዝድ ያደረገ ይኖራል። እኔና እናንተ የምናመልከው ጌታ ግን በምንፈልገው ጉዳይ ላይ ይሄኛውን እችለዋለሁ፣ ያኛውን አልችለውም፣ ይሄኛውን ላስተላልፈው፣ ይህንን ለከለ የማይ በፈለግነው ጉዳይ ላይ ባለጠጋ የሆነ ጌታ ነው የምናመልከው። እስቲ በደንብ አሜን በሏ። የምናመልከው ጌታ ባለጠጋ የሆነ ጌታ ነው። እዚህ የመጣንበት ቤት ሁሉን የሚችል ጌታ
ጌታ ያለበት ቤት ውስጥ ነው ይመጣል። እስቲ ሃሌሉያ! እስቲ አንድ ጮክ በሉና ሃሌሉያ በሉ። እና ባለጠጋ የሆነ ጌታ ነው የምናመልከው። ከእኛ የሚጠበቀው መጥራት ነው። ከእኛ የሚጠበቀው መፈለግ ነው። ከእኛ የሚጠበቀው ማንኳኳት ነው። ከእኛ የሚጠበቀው የመጣንበትን ዓላማ መፈጸም ነው። በጠራነው ጉዳይ ላይ ዛሬ ጌታ ይመጣል። እኔ አላውቅም፣ ዛሬ ጌታ የሚመጣላቸው ሰዎች አሉ። እግዚአብሔር ፈጥሮ የሚፈርድላቸው ሰዎች አሉ። ባለጠጋ የሆነ ጌታ መልስ የሚያደርግላቸው ሰዎች አሉ። እስቲ ባካችሁ ተጨባበጡና አንተ የምታመልከው በሉት በሉ ተባባሉ። የማይባባል ሰው እንዳይኖር። አንተ የምታመልከው አንቺ የምታመልከው ባለጠጋ የሆነ ጌታ ነው። ዛሬ በምትፈልገው ነገር ጉዳይ ላይ ጥሬው፣ በምትፈልገው ጉዳይ ላይ ጥራው። ባለጠጋ የሆነ ጌታ መልስ ይዞ መጥቷል። ሃሌሉያ! ኢየሱስ ጌታ ነው። አሜን ነው ወይ? አሁንም በደንብ ክፍት እስክትሉ ድረስ አልገባም ወደ ቃል። እናንተ ቀዝቀዛችሁ እኔ ልታቀዘቅዙ፣ እኔ እንደሆነ አልቀዘቅዛል። ጌታ ይባላል። ኢየሱስ ያድናል። ሌላው ደግሞ በጣም ቴንኪው ማለት የምፈልገው በጣም ከብዙ መንገድ አቋርጣችሁ የመጣችሁ እንዳላችሁ ሰምቻለሁ። መገለጥ ሳይሆን መስማት ነው። ከመሪዎቻችሁ ሰምቻለሁ እና ጌታ ይባርካችሁ ማለት ነው። የጌታ ያላችሁ ልብ ነው የሚያሳየው። በጣም ማበረታታት ፈልጋለሁ። እግዚአብሔር ዘመናችሁን ይባርክ። እንደገና ይህንን እድል ደግሞ የሰጣቸው መሪዎቻችሁ በጣም የተባረኩ መሪዎቻችሁ ናቸው። በጣም አንድነት አላቸው። በደንብ በቃ እኔ እናንተ ጋር ስመጣ በደንብ ተበጥሬ ነው የመጣሁት። ማን ነው? ምንድን ነው? ከየት ነው? እና ይሄ ደግሞ በጣም ጥሩ ነው። ምን ያህል መሪዎቻችሁ ለእናንተ እንደሚያስቡላችሁ ነው እንጂ የመጣውን አገልጋይ መጋበዝ ነውር ነው። ስለዚህ ታሪካዊ አመጣጥ መታየት አለበት፣ ህይወቱ መታየት አለበት። ባለፈው ተናግሬያለሁ አምስተርዳም ላይ። ዘንድሮ እጅ ራሱ የሚጭንባቸው ሰዎች ጠንቅቃችሁ መለየት አለባቸው እና በእጅ የሚተላለፍ ብዙ ነገር አለ። ስለዚህ በደንብ በቃ እና መሪዎቻችሁ በዚህ ጌታ ልባርካቸው እና ጌታ ልባርክ እፈልጋለሁ። እነሱንም ደግሞ ተባረኩ ማለት እወዳለሁ። ጌታ ይመስገን። ያላችሁን አጥብቃችሁ ስትይዙ የሌላቸው ነገር ይጨመራል እና ሌላ ነገር ከመፈለግ እዚህ ያለው በደንብ መያዝ እና በጣም በሙሉ መሰጠት እያገለግላችሁ ያላችሁ በመስተንግዶ፣ በመዝሙር፣ በጸሎት፣ በባይብል ስተዲ በሁሉ አቅጣጫ የምታገለግሉ ሁሉ ልመርቃችሁ። የዘመናችሁ ቁጥር ይሙላ። እግዚአብሔር ከፍ ያድርጋችሁ። በርቱ ማለት እወዳለሁ። እናንተ ስላየው ደስ ብሎኛል። አሁን ወደ መልእክት እሄዳለሁ። በዚህ መልእክት እግዚአብሔር በሚልክልን ቃል የከበደብን ነገር ሁሉ ዛሬ አፈር ነው የሚበለው። እግዚአብሔር እታች ነው የሚያደርግልን። የእግዚአብሔር ቃል ብርቱ ነው የሚል አሜን ይበለኝ። የእግዚአብሔር ቃል ኃይለኛ ነው የሚል አሜን ይበለኝ። ምንም የሚስተው ነገር የለም። ዛሬ እናንተ ቤት አይሳትም። አንቺ ቤት ያለው ችግር አይሳትም። እግዚአብሔር በቃሉ ይደበድበዋል። ቃሉ ያራግፈዋል። ቃሉ ብርቱ መሳሪያ ነው። ሃሌሉያ! ክብር ለኢየሱስ ይሁን። እንቆምና ዛሬ ከእናንተ ጋር እግዚአብሔር የሰጠኝ ቃል በደንብ ጸልያለሁ። ጥቂት ነው ማገለግለው እና ረጅሙን ጊዜ የማሳልፈው በጸሎት ነው በጌታ ፊት እና መልእክት ይዤላችሁ ነው የመጣሁት። እንደ መልእክተኛ ነው መቀበል ያለባቸው። የሆነ አንድ የ60 ኪሎ ወይም የ62 ኪሎ ሰው ቆሞ እንደሚናገር አታስቡ። ቅድም ደስ ብሎኛል። የእግዚአብሔር ሰው የተናገረው ቃል እግዚአብሔር እንደሚናገራቸው ነው። አንዳንድ ሰው እግዚአብሔር እንደሚናገረው ካላመነ ዝም ብሎ በቃ ፕሮግራም አድርጎ ነው የሚወጣው እና መስማት በሁለት ይከፈላል። አንደኛው መስማት እንዲህ መስማት የሚባል አለ። ሁለተኛው አምኖ መስማት የሚባል አለ። እስቲ በደንብ አሜን። የእግዚአብሔራዊ ነገር የሚሰራው አምነን ስንሰማ። እስቲ በደንብ አሜን በሉ። አምኜ እሰማለሁ በሉት። እስቲ ምን ብዬ በሉ። እስቲ ምን ብዬ። ስለዚህ ላጠገባችሁ ላለ ሰው መመሪያ ስጡት። አምነህ ስማ በሉት። የእግዚአብሔር ቃል እንደሆነ አምነህ ስማ በሉት። ሃሌሉያ! ዛሬማ እኔ አለቃችሁ በደንብ ነው ማስፈላችሁ እስኪወጣላችሁ ድረስ ከፍ በሉ። አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 ያለው ቃል የተወደደ የእግዚአብሔር ቃል ነው። እግዚአብሔር ደግሞ ዛሬ በዚህ ውስጥ ደግሞ አዲስ የሆነ ነገር ይሰጠናል ብዬ አምናለሁ። አንደኛ ዜና ምዕራፍ 4 ቁጥር 9 እና 10። አንደኛ ዜና ምዕራፍ 9 ቁጥር 9 እና 10። አንደኛ ዜና ምዕራፍ 4 ምናልባት ገጽ የሚመቻችሁ ከሆነ 326 አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ያቤጽም ከወንድሞቹ ይልቅ የተከበረ ነበር፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው።
ያቤጽን እባክህ መባረክን ባርክን፣ አገሬንም አስፋው፣ እጅህን ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀን ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። በደባ ቃል የመጨረሻውን ቃል ብንላ ጥሩ ነው። እግዚአብሔርም የለመነውን ሰጠው እንበለስ። አሁን ስለ ሌላ ሰው ነው እያወራን ያለ ነው አይደል? አንዴ እንድገመው። እግዚአብሔርም የለመነውን ሰጠው ወደስ። አሁን ደግሞ ወደዚህ ጉባኤ ሲቀየር የለመነውን ይሰጠናል። እግዚአብሔር የለመናችሁትን ይሰጣችኋል። ምን እንደለመናችሁ ምን እንደምትጠይቁ አላውቅም። ዛሬ ይዤ የመጣሁት መልእክት ግን እግዚአብሔር በለመነው ጉዳይ ላይ መልስ እንዳለው ነው። እግዚአብሔር የመልስ ምሽት ያደርግልናል። ይሄ ምሽት የመልስ ምሽት ነው። ለቤት ይመለሳል፣ ለቤተ ክርስቲያን ይመለሳል፣ ለቤተሰብ ይመለሳል። እግዚአብሔር መልስ የሚሰጥበት ምሽት ነው። የለመነውን ይሰጠናል። ቃል ተናግረን ብቻ እንወጣም፣ የቃሉ መንፈስ ያገኘናል። ታሪክ ተናግረን ብቻ እንወጣም፣ እግዚአብሔር የተናገረው በሕይወታችን ላይ ተፈጽሞ እንወጣለን። ቀኝ እጆቻችንን አንድ የዘርግተን አጭር ጸሎት ከኔ ጋር እንጸልያለን። ወራ ባሻላራ ባሳካ ባራዲ ያላበቃቡራ ደስ ይበላችሁ እህቶቼ፣ ደስ ይበላችሁ ወንድሞቼ። የሚራራ ጌታ አጠገባችኋል። ጸሎትን የሚሰማ ጌታ በዚህ አለ። የደረቀውን ነገር እንደገና የሚያለስብ ጌታ በመካከላችን አለ። የወደቁትን የሚያነሳ፣ የሳቱትን የሚመልስ፣ የድሮውን ነገር እየጠየቁ ብቻ በጥያቄ ላሉ ዛሬ መልስ ይዘው ይወጣሉ። ልዑል አምላክ ይህንን ያደርጋል። ጌታ ይህንን ያደርጋል። ማሮሴ ፓራዲያና መቃብሮ 2 ደቂቃ ብቻ ፈቅድላችኋለሁ። እግዚአብሔር ይህች ምሽት የምንነካበት ምሽት ይሁንልን። ታሪካዊ ምሽት ይሁንልን። አንተ ወደ እኔ የምትመጣበት ምሽት ይሁንልን። እግዚአብሔር እንደወደድክ የምታገኝበት ምሽት፣ ረጅም ዘመን ያስቆጠረ ነገር ሁሉ መልስ የሚያገኝበት ምሽት ይሁን። ኃይል ያገኘ፣ ክብር ያገኘ፣ ሞገስ ያገኘ ራባ ያላባራባ ሴፓራዲያና መቃብሮ ሩማ ታረባች ዲያና ካማንቶ አንዳንዶች ብርቱን አቋርጣችሁ መጣችኋል። አንዳንዶች ሩቅ መንገድ አቋርጣችሁ መጣችኋል። አንዳንዶች ብዙ ነገር አድርጋችሁ መጣችኋል። ዛሬ ማታ ግን መነግራችሁ ይሄ ነው። በሱ ፊት ባዶ መመለስ የለም። ባዶሽን አትመለሽም፣ ባዶን አትመለስም። እሱ ቤት የቤቱ ባለቤት ቀድሞ ተገኝቷል። የሱ ጉባኤ ባለቤት ቀድሞ ተገኝቷል። የናዝሬቱ ኢየሱስ በዚህ ጉባኤ መካከል አለ። ከዚህ ጌታ ጋር መነካካት ይሁን፣ እሱን አግኝቶ መውጣት ይሁን። የምትሰማው ቃል እግዚአብሔር ከዚህ ምሽት ጀምሮ የሚሰራው የሚለውጠው የሚቀይረው ነገር እንዲሆን ክብር ለስምህ ይሁን። መንፈስ ቅዱስ ከፍ አድርጋለሁ። በዚህ ስለነበረው ድንቅ የጸሎት ጊዜ፣ ድንቅ የአምልኮ ጊዜ፣ ድንቅ የጌታ እራት ስነ ስርዓት ጊዜ እግዚአብሔር ስለዘመርነው መዝሙር በፊት ስለሆነ ስለተሰጠን ዕድል እጅግ በጣም አድርገን እናመሰግናለን። ክብር ለስምህ ይሁን። ምንም በፊት መሆን አይቀለብንም ጌታ። በቃ አክብረን እንይዛለን፣ ወደን እንይዛለን፣ ፈቅደን እንይዛለን። በቃ ስለቻለን እግር ስላለን አይደለም የመጣ ነው እዚህ አንተ ስለረዳን። በቃ የኛ ነገር ውስጥ ሁሉ ነገር ያንተ እጅ አለበት፣ ያንተ ነገር አለበት። ክብር ለአርያም በሰማይ ይሁንልን፣ ክብር በምድር ይሁንልን። ለአንተ ብቻ ይገባሃል፣ 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 ይገባሃል። እግዚአብሔር ሆይ ደግሞ ታናሹ ባሪያ በፊት ተገኝቷል። የተናገርከው ቃል ሊናገር ዛሬ ደግሞ እንደ መልእክተኛ በፊት አቁመኛል። በጌታ በኢየሱስ ሕዝብ ጆሮ መድረስ የሚገባ ሁሉ ይድረስ። በቃ ጌታ ሆይ ሌላ ምንም የምንጠብቀው ነገር እንኳን ቢኖር ከቃል አይበልጥም። እግዚአብሔር በቃል ውስጥ ሁሉ ነገራችን እንዲሰራ ጸልያል። ይህ የመንግስት ቃል በዚህ ስፍራ ይነገር። ይህ የአዋጅ ቃል፣ የመንግስትን ቃል፣ የፈቃድ ቃል፣ የመስቀሉ ቃል በዚህ ስፍራ ይነገርልን። ሕዝብ ላይ የከበደ ነገር ሁሉ ከቃል የተነሳ ይንከባል። በሽተኞች ይፈወሱ። እግዚአብሔር የወደቁ ይነሱ። ይህንን ስለምታደርግ ተመስገን። እግዚአብሔር በቃ በፊት መሆናችንን የሚጠላ በቃ ያንተን ሀሳብ አግኝተን እንዳንወጣ የሚከላከሉ የጨለማ ኃይላቶች ሁሉ የቃል ክብደት ወድቆ ይፍጫቸው። በስም ስልጣን ይመቱ። ከፍ እናደርጋለን በኢየሱስ ክርስቶስ ጌታ ድንቅ ስም አሜን። እግዚአብሔር ያክብራችሁ። ቁጭ በሉ። ሃሌሉያ። ያው እንግዲህ ጌታ እንደፈቀደው እንቀጥላለን። እደሮም ካለን እናድራለን። ወይ ገጠር ያለው መስሎኝ ነው።
ለካሲን እንደርስ ሲባል በቀላሉ አይታደርም። እንደመጣው መንፈስ እንሆናለን። ጌታ ይመስገን። እንደገና እናንብበው። ያቤጽ ከወንድሞቹ ይልቅ የተከበረ ነበር። እናቱ በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህን መባረክህን ባርከኝ፣ አገሬንም አስፋው፣ እጅህን ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነው ሰጠ። አያሌ መዝሙሮች በዚህ በያቤጽ ጉዳይ ላይ ተዘምረዋል። አያሌ ስብከቶች ተሰብከዋል። ብዙ የተሰበከ ባይመስለኝም ግን በቃ ብዙ ሰው በቃ ጸሎት የሚባለውን ሀሳብ ስናስብ በተለይ ብሉይ ኪዳን ላይ ከምናነሳቸው የጸሎትን ሀሳብ ከምናነሳቸው ሰዎች መካከል አንደኛው ኤልያስ ነው። ሁለተኛው ደግሞ ያቤጽ ነው። ጸሎት የሚባል ነገር ስናነሳ እነ ነህምያ፣ ሌሎች በጣም ብዙ ሰዎች አሉ። ግን በዋናነት እነዚህ ሰዎች እናነሳቸዋል። ይህ አንደኛ ዜና መጽሐፍ በጣም ሰፋ ያለ መጽሐፍ ነው። 29 ምዕራፎች አሉት። እነዚህ 29 ምዕራፎች በሁለት ይከፈላል። የመጀመሪያው ከምዕራፍ 1 ጀምሮ እስከ ምዕራፍ 10 ድረስ የሚያወራው ስለ ትውልድ ዘር ሐረግ አመጣጥ ነው የሚያወራው። ከአዳም ጀምሮ ያለውን እስከ ዳዊት ዘመን ድረስ ያለውን የሚያወራ በቃ ከሌን ወለደ፣ ይህን ያህል ዓመት ኖረ፣ ሞተ እንደሚባለው እንደ ዘፍጥረቱ ምዕራፍ 5 በጣም ብዙ የዘር ሐረግ ቁጥር የምናይበት ነው። አንዳንዱ ስም ለመያዝ ይከብዳል፣ አንዳንዱ ስም ለመያዝ ቀላል። ብቻ በርካታ ስም ያለበት ስም። ይሄ ደግሞ የዚህ መጽሐፍ ጸሐፊ እነዚህ ዘር ሐረግ ግንዶችን ሲያወራ እንዲህ ጨምቆ ስማቸውን ሲያስቀምጥ የአንድ ዘመን ወይም ደግሞ የአንድ ዓመት ሰው ወይም ደግሞ የ30 ዓመት ታሪክ ሳይሆን የብዙ ሺህ ዓመት በጣም ብዙ ሺህ ዓመት ነው ተጨምቆ የተጻፈ እና አዳም እከሌን ወለደ፣ እከሌን ወለደ ይልና እዚህ ምዕራፍ 4 ላይ ስንመጣ በተወለደ የሚለው ላይ አንድ ግን አቅጣጫ ቀያሪ ትውልድ ተነሳ። ኖርማልነትን መቀበል የማይፈልግ ትውልድ፣ ዝም ብሎ መኖርን የማይፈልግ ትውልድ፣ አንድ የያቤጽ ትውልድ ተነሳ። ይህ የያቤጽ ትውልድ የዘር ሐረጉ ክንዱ ወይም የዘር ሐረግ ግንዱ ማን ነው ካላችሁ የይሁዳ ዘር ነው። የይሁዳ ዘር ነው። ይህ ብቻ አይደለም፣ እነ ካሌብ የወጡበት ዘር ነው። ቆራጦች፣ ጨካኞች የወጡበት ዘር እና ያቤጽ በጣም የሚገርም ነው። የሚገርም ሰው ነው። ገና ከአወላለዱ ጀምሮ ጭንቅና መከራ የበዛበት ሰው። ያቤጽ ማለት የስሙ ትርጉም የመከራ ሰው፣ አዘንተኛ፣ ሰቆቃ ማለት ነው የስሙ ትርጉም። አንዳንዴ ስም ዝም ብላችሁ አታውጡ። በደንብ በቃ ትርጉሙን ማየት አለባችሁ። አሜን ነው። እንደ በቃ የድሮ አባቶቻችን